ቁሶ ይባላል። የበደዋ ግን ድነት በሙላት ያልተገኘባት ዘመን ስለነበረች አንድ ሰው ብቻ ይፈወስ ነበር። በዚያ መካከል አንዳንዶቹ ሰው የሌላቸው መጽሐፉ እንዳለው ወይም ደግሞ ሰው በየጊዜው የቀደማቸው የራሳቸውን አቅም የሌላቸው ሲሆኑ ለብዙ ጊዜ እዚያው ከእርከኑ ላይ 5 እርከኖች አሉ። በየእርከኑ ሰዎች ይተኛሉ። እግራቸው ብዙ ይሆናል፣ እግራቸው ያበጣል፣ ሰውነታቸው የተጎዳ የህመም ያለባቸው አሉ። የተለያዩ 5 አይነት ህመሞች ከዚያ ከ5 እርከኖች ነው እንደየህመማቸው የሚጠይቁ ማለት ነው። ከዚያች እርከን ወርዶ ከውሃው ለመግባት አቅም የሌለው ደግሞ እዚያው ይቀመጣል። ለምሳሌ ህፃኑ 30 ስንት ዓመት ነው? 8 ዓመት እዚያ እርከኑ ሲያስቸግረው የብረት አልጋ ተሰርቶለት እዚያ ላይ ተኝቶ ይኖር ነበረ። ከነ ወገኖቹም ረስተው እንኳን ወደዚያ የሚያስገባ እግዚአብሔር ማለት እንኳን ጠይቀው አጥቶ 38 ዓመት ወድቆ ሲኖር እሱን ሰው ጌታችን ሄዶ ልትድን ትወዳለህ ወይ ብሎ እዚያ ከተኛበት አልጋ ተነስ አለው። ተነስ ብቻ አይደለም የተኛበትን አልጋ ተሸክመህ ሂድ ብሎ 38 ዓመት የተሸከመችውን በአንድ ቃል ተሸክማ ተቆጠ ማለት ነው። ይህን በማድረጉ ለምን ይህን አደረገ የሚል ቅድም እንግዲህ ጥናታዊ ጽሑፍ እንዳያችሁት እውነት ነገር ከባድ ናትና እነዚያ ዝም ብሎ በዘልማድ የሚኖሩ ግን ደግሞ ክብሩን ይዘው የሚኖሩ የነበሩ ሊቃውንት አይሁድ የአይሁድ ሊቃውንት አሁን የእኛን ስም የሚያሳንስ የእሱ ከፍ የሚል